خلاص أقومنا طفا أقوم ቆይ እሺ አሁን ይሄን እናቆማለን የምለው ግን ያቺ ልጅ 15000 ሪያል ለምንድን ነው የሰጠችው? እንደዛ ነው ቶሎ ላባምራዬ ልንገርህ እሱማ በውስጥ መጣችና እንግዲህ ነገረ ወዴትም ሰውየው አዳምጠኝ እንግዲህ ይሄን ኢንፎርሜሽን ሲሰበስብ ነው የሚሆነው ጥጋቡ ታፈተ ስለማቀሩ ይሄ ነው ስራው በውስጥ መጣች እና ትናንት ትንሽ መግል ስለልጅቱ አድረናልና በውስጥ ጥቄ አለች ወየ ይሄ ሰውዬ የነጮኛ ነበር ከ15000 በላይ ብር ሰጥቼው እንትን ብሎኛል አሁን ይሄንን ሰማሁ ምን ይሻለኛል ታዲያ ለኔ ለጥጋቡ ታፈሳ አማከራ ላይ 15000 ሪያል በብር ነው አምገዛው በብር እንዴት ላላገባችሁ ባል እስራ ላላደረገችው ወንድ ይሄን ያክል ገንዘብ ትሰጣለች እሱ ቁጭ ብሎ ቸገረኝ ወደዛ ያለ ሊቀበላት ይችላል ነገር ግን ባል እንኳን ቢሆን ንካ አሳርፎባት እንኳን ቢሆን ደግ እሺ ይሁን ችግር የለውም ቢሆን ግን ገና ላላገኘችው ወንድ ዝም ብለ እንደ ነገሩ አብረን ኑረናን ብለዋል እነሱ ፊቱም ደሞ ላታዝም ብላ ፕሮፋይል አድርጋለ አስመሳይ ስለዚህ ሰውየው ችግር የለበትም ሰውየው ጎን ነኝ በፈቃደኝነት እየሰጣችሁ ችግር ሲመጣባችሁ መጣችሁ ዝህ ደፈሩን እንደዛሉን ቀሙን ገንዘባችንን በሉ አትበል አራት ነጥብ በቃ አንዷ ኪሱን ትሞላለች አንዷ ሌላውን ትሞላለች አረ በረካውኛ ዝዛያ አሁን እሰይ ይመጭ አንዷ ስራ ቦታ ሆና በወርድ ሞስተር ካለች አንዷ ደግሞ ተታች እምሟን እያሰማመረች ታቀርባለች ሰላም አለይኩም ይሄ ነው ዋናው ትልቁ ጨዋታ ተባር ኮፕሊንግ ካውን ገት ይዘጋል ኮፕሊንግ ካውን ደግሞ ከፍላለሁ ወይ ባጭስ መሞቂያውን እኔ ከፍላለሁ ታለ ችግር ነው ይመቸው ታሉ አለ ነብይ እቺ ህይወቷ የተበላሸችው ምን ትሆን እሺ በቃ ተው ህይወቷ የተበላሸችው አዙ ይሄ ነው በቃ ወደዛ አጀንዳ እንሄዳው ዲኗል ያንዴ ቆይ ይኸውልህ ተቆላምጥ ደስ አይልም ያዚዛ ስም ሲቆላመጥ ሌላ ትርጉም ነው የሚኖረው ባሌ ብቻ ሲያቆላምጠኝ ነው የሚችልበት እናንተ ዝም ብሎ አጣጉ ይላል ምንድነው እንድሪስ አይደለ እንድሪስ እኮ ነው እንድሪስ ነው አይደል አባንቱ እንድሪስ አይደል ዲኑ ሁሴን ዲኑ ሁሴን ይባላል በነገራችን ላይ ይኸውላችሁ አሁን እና ካንቻፍ ነው የሰማሁት ለማንኛውም እሱም ቀርቦ ልናገዝሽ የምንችለው ካለ የኤምባሲ አካላቶች ጋር ላገናኝሽ እችላለሁ መክሰስ ከፈለግሽ እውነት ይሄን ነገር አድርጎት ከሆነ እሱ ነው ቃለ መሀል ላይ ይኖራል እሱም ይምጣና ሁለታችሁ የምትሉት እንደ ሚዲያ ከሆነ ያው ሚዲያ ላይ ይዘሽ ስለወጣሽ ነው እንጂ ማንም ሰው የራሱ የደረሰበትን ችግር ሚዲያ ላይ እንዲያወራ ፈልገን አይደለም ግን እውነት አድርጎት ከሆነ ማንም ሴት በስደት ላይ ሆና መደፈር መቻል የለባትም እኛ ወንድሞቿ አለን ማገዝ በምንችለው ማገዝ እንችላለን ላተህዘን እሺ እቺ ልጅ እኔ ነኝ ያገዝኳት ስላለች ልጁን ታውቂዋለሽ ማለት ነው ስለዚህ ልጁ በህግ መጠየቅ አለበት እንዳንቺ አነጋገር ከሆነ በመጀመሪያ የቤት ሰራተኞችን በህጋው የሚመጡትን ህገወጥ የሚያደርግ ሰው ነው በህግ ይጠየቃል ሁለተኛ ደግሞ ሴቶችን እንደዚህ እያስፈራራ እየደፈረ ችግር የሚፈጥር ከሆነ ላታህዝን አንቺ ሰውየውን ታውቂዋለሽ ማለት ነው ሰውየው በህግ ይጠየቃል ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ በተሰቡ ጋር ማለት ነው እሱ ይምጣና ከሱ ልስማ ከሷም ከሱም ልስማና እኔ ልጅቱንም እንድትወጣ ያደረኳት እኔ ነኝ ሁሉንም እኔ ዘንዳ ነው ያለው ማለት ነውና እሱ ይምጣና እሷና እሱ ይነጋገሩ ደፍሯት ነው ተፈቃቅደው ነው ከዛ በኋላ እኔ ማነሰው አጀንዳ ስላለ መጀመሪያ እነሱ በፍቅር ነው ያደረጉት ወይስ ደፍሯት ነው ወይስ የሚለው ነገር እንነጋገር እኔ ነኝ ያወጣኋት እኔ ነኝ ያገናኘኋት ምንም የሚካር ነገር የለም እሱን ያገናኘኋት እኔ ነኝ አንቺ እችን እህታችንን እሱ ጋር ስታገናኛት የዚህን የሰውዬ አህላቅ ታውቂያለሽ በደንብ አድርገሽ ታውቂዋለሽ እንዴ አውቀዋለሁኛው እኔ በደንብ ነው የማውቀው ከአሁን በፊት አንቺ ከእሱ ጋር ኑረሽ ታውቂያለሽ አዎ ኑሮ ያውቃለሁ
ምሬ አውቃለሁ ማለት ነው። እንደውም እኔ እና እሱ የራሳችን የግል ህይወት ልንጀምር የጀመርነው ነገር አለ ማለት ነው። ስለዛ እኔ የነው ማለት አልችልም። አሁን እንትን ካለ እሱ ይምጣ እሱ ማለት ነው። ይምጣና ያውራ። ደፍሯት ከሆነ እኔ እና እሱም እንነጋገራለን እዚህ በእናንተ ፊት ለፊት ማለት ነው። እሱ ይምጣ ማለት የአንቺ ኤቪደንስ የለሽም እንደ መረጃ የለሽም ከሆነ ማለት እኮ ገና አላወቅሽም ማለት ነው። እኔም የማውቀው ነገር የለኝም። እኔ ማለት እሷን አመጣኋት፣ ከዛ ሄደች አሉኝ። እንደዚህ አርግዛ ሄደች ምናምን አሉኝ እንጂ የማውቀው ነገር የለኝም። እንደዚህ ወደ ውስጥ እኔም ያወራኝ ነገር የለም። አረገዘች ብቻ ነው የተባልኩት። እንደገና ደግሞ ሰውየው ከኔ ጋር ቀርበት ስላለው ከኔ ደብቀዋል። እኔ ትናንት ነው የሰማሁት፣ ላዚም ትናንት ነው የሰማሁት። ደፍሯት ከሆነ አንቺ ጋር ያለውን ግንኙነት እንድታቋርጭ ነው አንቺ አሁን አገባብሽ። ችግር የለም። እኔ እንደዛ ነው። እኔ ማወቅ ነው ፈልገው እሱ ይምጣ። ደፍሬ ነው ቀለል አድርግሽ እኮ ነው ያልሽ። እኔ እኛ እኮ እህታችን መደፈር የለ አንቺ ለራስሽ ነው እንዲገባሽ አሁን አቡዬ ይቅርታ ጮኛዬ ነው ብላለች በኮሜንት። ሙሉ ቅልቅ ያለ ነገር ነው። ሰሪ ቆይ ያስገቡት እሱ ይግባና ደፍሬያት ነው ካለ እኔ እና እሱ ደግሞ እንነጋገራለን። እሱ ማለት ነው ችግር የለም። ከሱ ጋር ፕሮሰስ ጀመረ ይመጣ እሷ የመጣችው ባልን ለምን ተቀማሁ ብላ ነው። ለምን ተቀመሰብኝ ብላ እንጂ ለልጅቷ አዝና አይደለም። ምክንያቱም ባሏ ስለሆነ በባል ተማመናለሁ ብላ አስተፈታታለች። አለቀ። ሌላ ነገር የለውም። ልጁ ደግሞ ትናንት መጥቷን አዳሩን ሲናገር አድሯን ልጅቱም እንደተናገረችው አስይዝሻለሁ ሲለኝ አብሬው ተኛሁኝ። ሌላ ችግር ስላለብኝ ያንን ኢትዮጵያ ያለ ህይወቴን መርገም ስለማልፈልግ አብሬው ተኛሁ እንጂ አስገዱኝ አይደለም። በአንድ ብቷ እኮ ተናገረች። ምንድነው ብትሉት? አይ አስይዘኝ እንጂ ይሄን ነገር አላደርገውም ብትል ያስይዘት መሆኑን አለመሆኑን እዛው ታየው ነበር አይደለም። ስለዚህ እሷን መቅመስ ፈልጓል። ልቅመስሽ አልተበዛ አስይዝሻለሁ ሲለኝ እሺ ብዬ አብሬው ተኛሁ አለች። ከዚህ በላይ ምን ትበላቸው? ይሄ ማስገደድ ነው? እስኪ ንገሩኝ። ማስገደድ ማለት እኮ እየተረገመ አንገቷን ረግጦ ቤት ዘግቶ ሲያደርግ ነው። ቆይ አንዴ ጥጌ አንዴ ቆይ ተረጋጋ። እንዴ እኔ እህት ላተሕዘን አንድ ጥያቄ ልጠይቅሽ። አንዴ ሚዩትሽን አንሽልኝ። አንቺ አሁን ደፍሯት ከሆነ ውሳኔሽን ልታስተላልፊ ነው የመጣሽው አይደለ? ወንድሜ እኔ እኮ ኦልሬዲ እነሱ አሁን ወልደዋል አይደለ? እኔ ደግሞ ገና ልንጋባ ያልን ሰዎች ነን። ምንም ያክል አብረን ብዙ እንትን ብንልም እነሱ ችግር የለውም ማቋረጥ እንችላለን። ግን እሱ አሁን እንደዚህ እኔ ማወቅ ብቻ ነው እያልሻለሽ። አንዴ ቆይ አድምጪ። ደፍሯት ከሆነ ነው እንበልና ደፍሯት አይደለም በራሷ ፍቃድ ሰጥተው ነው። ቢሆንስ ምን ልታደርጊ ነው? ምን ማድረግ? ማሻላ ይቀጥሉበት። ማሻላ በበዛች እኔ ልቃጠልሽ እኔ እናት ማንኛውም ቆይ አንድ ጊዜ አስገቡኝ እኔ የማውቀውን ልናገር እያለች ነው እህታችን። አድሚኖች እባካችሁ ካላችሁ አስገቧት አንድ ጊዜ። ነው ይሄ የእንትን ምልክት ያለበት አባስቼ ወይ አንድ ቁጥር ጻፊ ወይ አደር ይቻላለች እነግራችኋለሁ። እኔ የማውቀውን ልናገር እያለች ነው። ዲኗል አንተም እንታለም እኔ አንዴ ወጥቻለሁ እንድታስገቡኝ ማለት ነው። ማለት አንድ ቁጥር ጽፈዋና እንዲያወጭ ቁጥር ጽፋለች። አዎ እንዲያወጭ ወይ ጠብቂ ላታዘን አያሳብኩ። አዎ ይችን ይሄው ወንድ ነው ሴት ነው? ና እንኳን ደህና መጣህ ነው ወንድም። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ሰላም ነው? አልሐምዱሊላህ ሰላም አለ። ልጅቷ ትንሽ እውነቷን እንትን እንዳትሉባት ከአሁን ቀደም እኔን አስጠፋኝ ብላኝ ነበር ማለት ነው። ያለችው መካ ነው። ቢያንስ የዛሬ ዓመት አካባቢ እና ኢትዮጵያ ያለባትን ችግር ቋትም እየሰማችሁ ነበር። በጣም ችግር አይነት ኢትዮጵያም
ኢትዮጵያ መግባት አትፈልግም። እንዲያለችውም ኢትዮጵያ ላለመግባት ስትል ነው ያደረገችው ባይ ነኝ። ከስር ከመሰረቱ ፊት ነግራኛለች ነው በቻል እዚህ ነበረች እንዳደረገችው አንዴ ቆይ እኮ ኢትዮጵያ እዚህ አለችበት ቤት ችግር ላይ ነበረች። ችግር ላይ መኖር ሌላ ነው። የተደፈረችው ግን ኢትዮጵያ ላለመግባት አስባ ነው ብሎ በእርግጠኝነት መናገር ሌላ ነው። ምክንያቱም ኢትዮጵያ ልጆች አሏት። እሺ ጠረጴት ሆና በጣም እያለቀሰች ነበረ። በጣም ወላሀታል ኢትዮጵያ እንኳን ዝም ታሌላ ወልዲያ እንደገና ያፈቷት አረብ ሀገር ሰርታ ልትልክለት ለሌላ ነው ሰጣ የመጣችው ልጆቿል። እነዛንም እንኳን ማለት ነው። እና ይመስለኛል ልጅቱ የራስሽ መሆኑን ሳታረጋግጪ ገንዘብሽን እናትና አባትሽ ቅማል እየበላቸው እየመጠመጥማቸው ወገባቸው ላይ ለእነሱ ሳትረጂ ለሴትዮ እያሳልፈች ሰጠሻል። ጥጋቡ ታፈዘና ዛ ሚራ አማክረሽን ነበር እንዴ ትሰጪ? አሁን አንቺ ቆይ ለልጅቱ አዝነሽ አይደለም፣ ለተደፈረችው ልጅ ተቆጭተሽ አይደለም፣ ለራስሽ ገንዘቤን ጠይቁ ሊብለሻል። እኔ አልጠይቅም፣ ወድሽ አምነሽ ነው የሰጠሽው። አይዶን ጨባባው በቃ ውረድ ይታያለሽ። እኔ ነኝ ዲሚ ነኝ። ጨርስ እንግዲህ ቀጥል። ጨርሻለሁ። ምን ቀረ? ምን ልቀጥሎ? አሁን የዝቼ ልጅ ህይወት እንደሚወራው ኢትዮጵያ ላይ ልጆቿን ለሰው ሰታ መታ ስራ ሳይሳካላት አቧሚራ ይሄ ወንድ አስጠፍቷት እንደዚህ አስፈራርቷት፣ እሺ እንደገና ወለደች። እሺ ምንድን ነው የሚሆነው? የዝቼ ልጅ ህይወት ምንድን ነው የሚሆነው? ይሄ ሰውዬ በሞራል ደግሞ የራሱን ህይወት ይኖራል። ሲፈልግ 15,000 ውሰድ፣ ሲፈልግ ኒቃቢስቷን፣ ሲፈልግ ጅልባቢስቷን፣ ሲፈልግ የፈለገችውን እየሄደ ህግ እንደሌለበት ሀገር እህን ጊዜ እኮ ይሄ ብዙ ሴቶችን ህይወት አበላሽቷል። የብዙ ወንዶችም ስም የሚጠፋው ደግሞ በእንደዚህ አይነት ወንድ እኮ ነው። አሁን ይሄንን እያወቅ ነው። እኔ እንግዲህ አሁን አላውቀውም፣ ጥጌ ልታውቀው ትችላለህ። ብዙ ሰው ሊያውቅ ይችላል። ይሄንን ሰው ዝም ማለት ራሱ ወንጀል ነው። ወላሂ እውነቴን ነው። ሰላም አለይኩም። አለይኩም ሰላም። ወንድም አለ እንዴት ነህ? አዙ ጥጋቡ አቧሚራ አላችሁ፣ ሌሎቹም ሳውዲ የምኖሩ ናቸው አይደለ? እታችሁ ካላችሁ የጠፋ ወሬ ጠፋ አስጠፋ ጠፋችን አቁሙ። እሺ የምታወሩት ልጅቷ ተደፍራለች እንደው ንቁ እንጂ ልጅቷ ተደፍራለች በምን እናድናት በሉ እንጂ ጠፋ አስጠፋ። እናንተ ተስተዋሩ አስጠፊ ናችሁ እንዴ? እናንተ ራሳችሁን አትጠብቁም እንዴ? እሺ በቁ። እኔ አሁን ሳውዲ ነው ያለሁት። ከላስ አቁሙና ጠፋ አልጠፋ አቁሙ። ቆይ እሺ አሁን ይሄን እናቆማለን። እኔ የምለው ግን ያቺ ልጅ 15,000 ሪያል ለምንድን ነው የሰጠችው? አዎ እንደዛ ነው ተውለበት። ለአቧሚራዬ ልንገርህ፣ እሱማ በውስጥ መጣችና እንግዲህ ነገር ወዴ ሰውየው አዳምጠኝ እንግዲህ ይሄን ኢንፎርሜሽን ሲሰበስብ ነው የሚሆነው። ጥጋቡ ታፈሰ ስለማቀሩ ይሄ ነው ተራው። በውስጥ መጣች እና ትናንት ስንሸመግል ስለልጅቱ አድረናና በውስጥ ጥኬ አለች። ወይዬ ይህ ሰውዬ የኔ ጮኛ ነበር፣ ከ15,000 በላይ ብር ሰጥቼው እንትን ብሎኛል። አሁን ይሄንን ሰማሁ፣ ምን ይሻለኛል ታዲያ? ለእኔ ለጥጋቡ ታፈሰ አማከራ ላይ 15,000 ሪያል በብር ነው የምገዛው፣ በብር። እንዴት ላላገባችሁ ባል እስሯ ላላደረገችው ወንድ ይህን ያክል ገንዘብ ትሰጣለች? እሱ ቁጭ ብሎ ቸገረ ወደዛ ወደዚህ እያለ ሊቀበላት ይችላል። ነገር ግን ባል እንኳ ቢሆን ንካ አሳርፎባት እንኳ ቢሆን ደግ እሺ ይሁን፣ ችግር የለውም ቢሆን ግን ገና ላላገኘችው ወንድ ዝም ብለ እንደ ነገሩ አብረን እንረናም ብለዋል። ፊቱም ደግሞ ዝም ብላ ፕሮፋይል አድርጋለ አስመሳይ። ስለዚህ ሰውየው ችግር የለበትም። ሰውየው ጎን ነኝ። በፈቃደኝነት እየሰጣችሁ ችግር ሲመጣባችሁ መጣችሁ ዝ ደፈሩን፣ እንደዛሉ ቀሙን፣ ገንዘባችንን በሉ አትበል። 4 ነጥብ በቃ። አንዷ ኪሱን ትሞላለች፣ አንዷ ሌላውን ትሞላለች። ረበረካሁን ያዘዛያ እሰይ ይመችህ። አንዷ ስራ ቦታ ሆና በወር ደመወዝ ትልካለች፣ አንዷ ደግሞ ተታች
እምሟን እያሰማመረች ታቀርባለች። ሰላም አለይኩም። ይሄ ነው ዋናው ትልቁ ጨዋታ። የባንጀስ መሞቂያውን እኔ እከፍላለሁ። ታለቅ ችግር ይመቸው አሉ አለ ነቢ። እቺ ህይወቷ የተበላሸችው ምን ትሆን? እሺ በቃ ተውት። ህይወቷ የተበላሸችው ይሄ ነው። የልጆች ችግር አብራ ትጋፈጣለች። አይደለም የሰጠሽውን ብር ልታገኝ ቀርቶ ልጅቱ ልትራብ፣ ልትጠማ፣ ልትቸገር አይገባትም። እሷ በሰራችው እና እናንተ በሰራችሁት ወንጀል ይቺ ህፃን ልጅ ልትራብ አይገባትም። ምክንያቱም ለዛ አደጋ ያበቃሻት አንቺ ነሽ። አንድን ሰው ወደ አንድ ቦታ ሳንቀሳቀስ ለዛ ሰው ኃላፊነቱ ወስጄ ነው ተጠያቂ ነኝ። ስለዚህ ወደድሽም ጠላሽም አብረሽ ተጎና ሆነሽ ችግሯ ልትጋፈጭ ግድ ይልሻል። ሀሳብ ልስጥና እኔ ልውጣ። ቀጥልሽ አዋቆች ቦታ እንዳልይዝባችሁ ላታዘን። አንቺን ሰምቼሻለሁ። እኔ ልክ ነሽ። አንቺም ጥጋቡም ልክ ነው፣ አስረጋዡም ልክ ነው፣ አረጋዧም ልክ ነት። ሁላችሁም ልክ ናችሁ። እኔ አንድ ሀሳብ ብቻ ሰጥቼ ልውጣ። እህት ወንድሞቼ፣ መቼም ዚና አላህ ዘንድ በጣም የተጠላ ነገር እንደሆነ ሆኖ በተቻለ መጠን ግን በሽታው በጣም ተስፋፍቷል እና ጥንቃቄ አድርጉ። ኢጃዛ ቤት የምትወርዱቶች ዝም ብላችሁ እንደመጣላችሁ አትበሉ። ወላሂ በጣም ከፍተኛ በሽታ እየተሰራጨ ነው ያለው። ሌላውን ተውት። እኔ አላየሁም። እሺ ብላ ሰጥተውም ሊሆን ይችላል፣ አስገድዷትም ሊሆን ይችላል። ላታሕዘንም ሰውየው መጥፎ እንደሆነ አውቃ ሰጥታ አመቻችተም ሊሆን ይችላል፣ ላይሆንም ይችላል፣ አዝናላትም ሊሆን ይችላል። ያላየሁትን ነገር መፍረድ አልችልም። በተቻለ መጠን ሀዩ ነኝ የምትባይ እህቴ እውነት ደፍሮሽ ከሆነ በሙሉ ልብ ላግዝሽ ፈቃደኛ ነኝ። በውስጥ መስመር አናግሪኝ። ኤምባሲ ቁጥር ኮንታክት አደርግሻለሁ። ሰውየው በአካል ቀርቦ በህግ ፊት እንድዳኝ አግዝሻለሁ። ላታሕዘን የሰጠሽበት መረጃ ለምን እንደሰጠሽ ስለማላቅ በፍቅር ደረጃ ሰጠሽው ስትጣሉና ሌላ ሰው ሲያስረግዝ ገንዘቤን አምጣ ብለሽው ከሆነ አላውቅም። የምር ግን እመልስልሻለሁ ብሎሽ ከሆነ ደግሞ እሱንም ኤቪደንስ ይዘሽ አንቺ መክሰስ ትችላለሽ። በዚህ ልታግዛችሁ እችላለሁ። እኔ ጨርሻለሁ። ሁላችሁም ላላህ ይወዳችኋለሁ። ሰላም አለይኩም ወረሕመቱላሂ ወበረካቱህ። ችግር የለውም። የኔ እንትን ስላለ እኔ የሚረዳኝ ሰው እኔ መረጃ ሁሉ ማለት ነው። ችግር የለም። የኔ መረጃ አለው እና ደግሞ የኔ ቤተሰብ እንትን ስለሚሄድ ችግር የለውም። የኔ እሷ ብቻ እንትን ትበል እንጂ ስለኔ አክሽሩ ማለት ነው። እኔ አላህም ስለሚያወጣልኝ ሐቄን እኔ የሰጠሁት አምኜ ነው። ተከዳ ችግር የለውም። ሰው ሳይሆን አላህ ነው ሐቄን የሚያወጣልኝ ማለት ነው። አሁን ጥጋቡ ያው እኔ ሳወራ ቀልድ ነገር ይሆን ይመስላችኋል? አሁን ትክክለኛው እየተናገረ ነው። ይሄ ልጅ ቤት ተከራይቶ አስቀምጧል። እየረዳ ነው ያለው። በቃ አምኗል። በቃ እሱ ወደደም ጠላም እየረዳ ነው። ያግባል። ምን ማለት ነው? የአባወራ ሚስት እኮ አዚዛ ተጠንቀቂ። የአባወራ ሚስት እኮ ናት። ማን ያባወራ ባላላት እኮ እንዴት ነው የሚያገባት? ማን ያባወራ የተደፈረችዋ? ምን ያርጋት? ቆይ ተረጋጉ። ቆይ ቅድም መጥቶ ምስክር የሰጠው ሰውዬ ምንድን ነው? እኔ አውቃታለሁ ከአሁን በፊት አሁን ናግራኝ ነበረ። ቆይ አዳምጥ እንጂ እናንተ እየዘለላችሁ ነው እንደምትሰሙት። እኔ እዚህ ሰውዬ ቤት ከመሄዷ በፊት ችግሯን አስረድታኝ ነበረ። እኔ ያለሁት መካ ነኝ። የልጆች እናት ነች። ባሏ ፈቷት ልጆቿን ለሰው ሰጥታ ነው የመጣችው በየወሩ ብር ልትከፍል እና ኢትዮጵያ መሄድ ስለማትፈልግ አስይዝሻለሁ ብሎ ሲላት ፈቃደኛ ሆና ሊሆን ይችላል ብሎ ያለውን ምንድን ነው ይሄ? በጣም ጥሩ ባሏን ፈታት ከራሷ እንደበስመው እኔ ኢትዮጵያ ባል ያም ልጅ እንደዛ ብሏል። ከባልተቤትና ከሌላ ማን ነው የሚያውቀው? ባል አለኝ ኢትዮጵያ ባል አለኝ ብላለች። ታላለች። ይኸው ጠይቋል። እኔ ምን ላድርግ እንዴ? ጠይቋል። ሀዩ ባል አለች ኢትዮጵያ የለሽም ወይ ምታንሳ? ባል አለች ሳይሆን እኔ ካለሽ ወላ የለሽም ማረ ኢትዮጵያ ባል አለች ታለች እኮ እኔ ካላት ማለት ነው አይደል እንዴ? ባል አለች ባልን ያላቅም ዝም በል ሊካኑ ምፈልገው ሀዩ ሚውጣንሽና ቀለላት እኮ ቀላል ነው። እሱ ይጠቀልላታል። ግን ባልታላት እንዴት ነው ሰው ሚስት የሚጠቀልለው ነው ጥያቄ። ራሷ ናት ባላለኝ ያለችው። እኔ ፈጥሬ ያላወራሁ ቆይ እስኪ ረጋ በሉ። ረገኝ በእኔ ህይወት እንደዚህ አጋቢና አፋችን ማናረጋቸው። ሲቀጥል እኔ ካለኝ
አልፈልገውም። ኖረኝም አልኖረኝም አልፈልገውም። አልፈልገውም። እሱ ጋር መኖርም አልፈልግም። እሺ ሀያት ከይቅርታ ጋር ስትነጋገር ስታወሪ በአጀባው ለምን